አዲስ አበባን የቀየሯትን ሶስቱ ታምረኛ ሴቶችን እንመለከት። የካልዲስ ኮፊ ባለቤት፣ የሎሪ አግሮ ኢንዱስትሪ እንዲሁም የጣሊያኑ ጉስቶ ሬስቶራንት ባለቤት፣ በዱባይ የሚገኘው የጉርሻ ሬስቶራንት ባለድርሻ ጸደይ አስራት ላሱ። አዲስ ተስፋ አዲስ አመት ሰላም ይስጠን ባለንበት እንኳን አደረሰ እንኳን አደረሰ። ታውቃችሁ ጸደይ አስራት የተወለደችው መካከለኛ ገቢ ካለው ቤተሰብ መስከረም 18 በ1968 ዓ.ም በአዲስ አበባ ነው። በ12ኛ ክፍል ሀገራዊ የማትሪክ ፈተና የዩኒቨርሲቲ መግቢያ ውጤት ማምጣት ሳትችል ስትቀር ሞዴሊንግ መስራት ጀመረች። ቤተሰቦቿ ፈተናውን ደግማ እንድትሞክር ቢገፏትም እሷ ግን ይሄ መንገዷ እንዳልሆነ አውቃ ነበር። በፋሽን ኢንዱስትሪ ውስጥ መሆኗም የጊዜውን ሁኔታ እንድትከተል ረድቷታል። በኢትዮጵያ አየር መንገድ ማሰልጠኛን በመግባት ሴልስ ኤንድ ማርኬቲንግ ተምራ ዳሎል አስጎብኝና የመኪና ኪራይ ድርጅት በ700 ብር ተቀጠረች። በድርጅቱ ውስጥም በዛ ያሉ መኪኖችን በማከራየት ከደሞዟ በተጨማሪ ጥሩ ኮሚሽን ታገኝ ነበር። ሞዴሊንጉንም በመግፋት ትልልቅ ለሆኑ ድርጅቶች ለኮካ ኮላ፣ ፊሊፕስ፣ የኢትዮጵያ ንግድ ባንክ የማስታወቂያ ሞዴል ሆና መስራት ትችላለች። ገና በ23